ፌኔክስቴው። ይህ ቀራቸው የማይባሉ ባለጸጎች ነበሩ። ሀብታቸውም የወርቅ፣ የብር፣ የፈረስ፣ የበቅሎ፣ የሴት ባሪያ፣ የወንድ ባሪያ ነበር። ከወርቁ ብዛት የተነሣ እንደ አምባር እንደ ቀለበት እያደረጉ ከበሬው ከላሙ ቀንድ ላይ ያረጉት ነበር። ከዕለታት በአንደኛው ቀን ትክታ ከቤተ መዛግብት ገብቶ የገንዘቡን ብዛት አይቶ እኔ መካን፣ አንቺ መካን፣ ይህ ሁሉ ገንዘብ ለማን ይሆናል አላት። በዚህም ማዝነው ሳሉ ራእይ ያያሉ። ራእዩም ነጭ እምቦሳ ከበረታቸው ስትወጣ ነጭ እምቦሳይቱ ነጭ እምቦሳ እየወለደች እስከ 7 ስትደርስ ሰባተኛይቱ ጨረቃን ጨረቃም ፀሐይን ስትወልድ አይተው በሀገራቸው ሕልም ፈቺ ጋር ሄደው ነገሩ። ጨረቃይቱ ከፍጡራን በላይ የምትሆን ደግ ልጅ ትወልዳላችሁ፣ የፀሐዩ ነገር ግን አልተገለጸልኝም፣ እንደ ነቢይ እንደ ንጉሥ ያለ ይሆናል አላቸው። ጊዜው ይተርጉመው ብለውት ሄዶ ከዚህም በኋላ በጥሪቃ ጸነሰች፣ ወለደች። ስሟንም ሄማን አለቻት። ትርጓሜውም የተመኘሁትን የተሳልኩትን አገኘሁ ማለት ነው። በጥሪቃ ሄማንን ወለደች። ሄማን ዴርዴን፣ ዴርዴ ቶናን፣ ቶናን ሴካርን፣ ሴካር ሴትናን፣ ሴትናን ሄርሜላን፣ ሄርሜላ ሐናን ወለደች። ሰባተኛይቱ ሐና ደግሞ ጨረቃ የተባለችውን ቅድስተ ቅዱሳን ድንግል ማርያምን ወለደች። ቅድስት ሐናና ቅዱስ ኢያቄም ልጃቸውን ማርያም ብለዋታል። ማርያም ማለት የእግዚአብሔር ስጦታ ማለት ነው። ማር በዚህ ዓለም ካሉ ምግቦች በጣዕም የሚመስለው የለም። በዚህ ዓለም ካሉ ጻድቃን ቅዱሳን እመቤታችንን የሚመስል የለምና፣ ያም ደግሞ በገነት ካሉ እጽዋቶች በመዓዛው የሚመስለው የለም። በሰማይ ካሉ መላእክትም ማርያምን የሚመስላት የለም። ደግሞም ማርያም ማለት ፍጽምት ማለት ነው። ለጊዜው መልክ ከደምግባት አስተባብራ ተገኝታለችና፣ ፍጻሜው ግን ንጽሐ ሥጋ ከንጽሐ ነፍስ አስተባብራ ተገኝታለችና ነው። ማርያም ማለት ደግሞ መርህ ለመንግሥተ ሰማያት ማለት ነው። ማርያም ማለት ልዕልት ማለት ነው። ማርያም ማለት ጸጋ ወሀብት ማለት ነው። ለጊዜው ለአባት እናቷ ጸጋ ሆና ተሰጥታለች። ፍጻሜው ግን ለሰው ሁሉ ጸጋ ሆና ተሰጥታለችና፣ ማርያም ማለት የይሁዳ ቤትና የእስራኤል ቤት ደስ ይበልሽ ማለት ነው። እመቤታችን ማርያምም በምድር ቆይታዋ ከእናት አባቷ ቤት 3 ዓመት፣ በቤተ መቅደስ 12 ዓመት፣ ከልጇ ከወዳጇ ከኢየሱስ ክርስቶስ ጋር 33 ዓመት ከ3 ወር፣ ከዮሐንስ ወልደ ዘብዴዎስ ዘንድ 14 ዓመት ከ9 ወር ቆይታ በ64 ዓመቷ አርፋለች። በዚህም ጊዜ አይሁድ ልጇን ሰቅለን ብንገድለው ደቀ መዛሙርቱ ተነሣ፣ አረገ እያሉ ሲያውኩን ኖሩ። ዛሬ ደግሞ እርሷስ ተነሳች፣ አረገች እያሉ ሊያውኩን አይደለምን በማለት በእሳት እናቃጥላት ብለው ተነሱ። ከዚህም በኋላ መድኃኒታችን ኢየሱስ ክርስቶስ ወንጌላዊው ቅዱስ ዮሐንስን ጨምሮ በደመና ነጥቆ ከገነት በዕፀ ሕይወት ሥር አኖራቸው። ቅዱስ ዮሐንስ ሲመለስ ሐዋርያት እንደምን ሆነች አሉት። እርሱም በገነት ከዕፀ ሕይወት ሥር አለች አላቸው። ዮሐንስ ይህንን ክብር አይቶ እኛ ሳናይ ብለው በነሐሴ መባቻ ጾም ጀመሩ። ሰኞ ነሐሴ 1 ቀን ጀምረው እሁድ ነሐሴ 14 ቀን ፈጽመዋል። ከዚህም በኋላ ሥጋዋን ከጌታ ተቀብለው በጸሎትና በምህላ በፍጹም ደስታ በጌቴ ሰማኒ አሳረፉት። በሦስተኛውም ቀን ተነስታ ስታርግ ሐዋርያው ቅዱስ ቶማስ አያት።
እርሱም በቀብር ሥርዓቱ ጊዜ አልነበረም። ሀገረ ስብከቱ ህንድ ስለነበር ሊያስተምር ወደ ህንድ ሄዶ ነበርና፣ በዚያም ሲያስተምር ሰንብቶ በደመና ተጭኖ ሲመጣ ያገኛታል። ትንሣኤዋን ከእርሱ ሰውራ ያደረገችው መስሎት አዝኖ ቀድሞ የልጅሽን ትንሣኤ ሳላይ ቀረው፣ አሁን ደግሞ ያቺን ትንሣኤ ሳላይ ቀርቼ ነው ብሎ ሲያዝንባት፣ እመቤታችንም ከእርሱ በቀር ማንም ትንሣኤዋን እንዳላየ ነግራ አጽናናችው። ለሌሎችም ሐዋርያት እንዲነግራቸው ለምልክት ለምስክር እንዲሆናቸው ሰበኗን ወይም መግነዟን ሰጥታው አረገች። እርሱም ወደ ሐዋርያት ሄዶ የእመቤታችን ነገር እንደምን ሆነ አላቸው። ሥጋዋን አግኝተን ቀበርናት አሉት። እርሱም ሞት በጥር በነሐሴ መቃብር ተዉ ይህ ነገር አይመስለኝም አላቸው። ቅዱስ ጴጥሮስም አንተ እንግዲህ ልማድ ነው፣ አንተ ብቻ ተጠራጥራ አትቀርም። አንተ እየተጠራጠርክ ሰውን ሁሉ ስታጠራጥር ትኖራለህ አለው። እርሱም የያዘውን ያውቃልና ጸጥ ብሎ ይሰማቸዋል። ከዚህም በኋላ ቅዱስ ጴጥሮስ ተቈጥቶ ሄዶ መቃብሩን ቢከፍተው የእመቤታችንን ሥጋዋን አጧት። በዚህም ምክንያት ደንግጦ ቆመ። ይህን ጊዜ ቅዱስ ቶማስ አታምኑኝም ብዬ ነው እንጂ እመቤታችንስ ተነሳች አረገች አላቸው። የያዘውንም ሰበን እያሳያቸው ቅዱስ ሥጋዋን የገነዛችሁበት ጨርቅ ሰበን ይህ አይደለምን ብሎ ሰበኑን ሰጣቸው። ይህንንም ለበረከት ተከፋፍለውታል። ከዚህም በኋላ በዓመቱ ቶማስ ትንሣኤሽን ዕርገትሽን አይቶ እኛ ሳናይ በሚል ጾም ጀመሩ። በ16ኛውም ቀን እመቤታችንን ተመልክተዋል። ስለዚህ እመቤታችን ቅድስት ድንግል ማርያም ከጌታችን በኋላ ከክርስቲያኖች ሁሉ በፊት የትንሣኤና የዕርገትን ክብር አግኝታ ልዑል እግዚአብሔር ባዘጋጀላት ልዩ ሕይወት እንደምትኖር ቅድስት ቤተ ክርስቲያን ታስተምራለች። ምእመናን ሁላቸውም ቀን በቅዳሴና በሰርክ ጉባኤ፣ ሌሊት በሰዓታት በማኅሌት በኪዳን ቃለ እግዚአብሔርን በመስማትና ስብዓተ እግዚአብሔርን በማድረስ በየገዳማቱና በየአብያተ ክርስቲያናቱ ሱባኤ ይይዛሉ። በእነዚህ 15 ቀናት የእመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ውዳሴዋና ቅዳሴዋ ተራ በተራ ይተረጎማሉ። ምእመናን በፍቅር በሃይማኖት የሚሰጠውን ትምህርትና ጸሎት በትጋት ይታደማሉ።